ፎቁ ላይ እነሱ ቤት ማለት ነው። እና ሰዎቹ የመጀመሪያ ልጃቸውን ሊወልዱ ሲሉን ያመጧት። ከዛ በፊት ሰራተኛ ይኖራቸው አላውቅም። እና ልክ 5ኛ ዓመቷ ላይ እኔ ገና 2 ዓመት ምናምን ነበርኩኝ። እና አንድ ቀን ያችኛዋ ልጅ የመጀመሪያዋ ልጅም ወልደው ሁለተኛዋ ደግሞ 2 ዓመት ናት። የመጀመሪያዋ ልጅ 5 ዓመቷ ናት። እና ልክ የዛን ቀን ሰውዬው ሁለተኛ ልጅቷን እንትን ይወስዳታል። እሱ ነው የሚወስዳት። መዋያ ገብታለች ማለት ነው። ልጅቷ ደግሞ ፊት ለፊታችን ትምህርት ቤት አለ፣ እዛ ነው የምትማረው ትልቋ። እና ሰውየው ጠዋት ለብሶ ልጅቷን ትንሿን ይዞ ይሄዳል ስራ ማለት ነው። እና ሴትዮዋ ቤት አለች። ሴትዮዋና ልጅቷ ለመግባባት ተፈጥሮ ብቻ አላቅም ሴትዮዋን ትገላታለች። የ5 ዓመቷ ራሷን ልጇ ፊት ማለት ነው። እና ልጅቷን ተገደለቻት በኋላ ሰውየው ትንሿን ይዞ ስራ ሄዷል። ከዛን እሷን ትገልና ትልቋን ልጅ ሽንት ቤት ትዘጋባትና እሷ ሴትዮዋን ከገደለች በኋላ ልብሷን ቀያይራ ሁሉን ነገር አስተካክላ ልክ ክሪስመስ እየደረሰ ነበረ እና ሁሉን ነገር አስተካክላ ምናለችና ለሰውየው ስልክ ትደውልለትና ፖሊስ ይዘህና ሚስትህን ገድዬልሃል ትላትነግሯለች። እንዴት እንደገደለቻት አትናገሪም? በመርዝ በቢላ በምን? ቆይ እነግርሻለሁ። በእንትን እያለ እንዲሄድ ነው። እሺ በቃ ትገላትን የገደለቻት ልጅቷ። ከዛ በኋላ ስትናገር ፖሊሶች ጠይቋ ስትናገር ከሴትዮዋ ጋር በስልክ የተጣላ ነው አለች። ይጣሉና ሴትዮዋ ልጅቷ ስታጠፋ ስልክ ትቀጣታለች። ስልክ ነው የምትይዝባት ማለት ነው። እና ያኔ ስልኩን ይዛባት ስልኬን ስጪኝ ስትላት ልቸርጀው ስልክ ይዘጋብኛል ስትላት ስመጣ ነው ከስራ ስመጣ ሰጥሻለሁ አሁን ቸኩላለሁ ትላታለች። ከዛን 1-2 ሲባባሉ የሴትዮዋን ስልክ አንስቼ ወረወርኩ ነው ያለችው። እሷ ስትወረውር ሴትዮዋ እንዴት ስልኬን ትወረውራለሽ ብላ በጥፊ መታኝ። ስታንቀኝ በአበባ አለ የአበባ ብርጭቆ የያዘ ማለት ነው። በሱ ስወረውርባት ስመታት ወደቀችበት አባትና እሷ ተጣጥባ ፀጉሯን ምኗን አስተካክላ ለሰውየው ደውላ ፖሊስ ይዛና ሚስትን ገድዬልሃለሁ ትለዋለች። ሰውየው አንቺ ትቀልጃለሽ ምናምን ሲላት እውነቴን ነው ፖሊስ ይዛና ትለዋለች። ከዛን ሰውየው ሲመለስ እኛ ቤት ፊት ለፊት ላይ ትምህርት ቤት አለና መንገዱ ዝግ ነው ወይ ተማሪው ገብቶ ማለቅ አለበት። ከዛን ግራ ይገባውና የኔ ሰውዬ ደግሞ እቤት ነበረ። ይደውልለትና እቤት ነህ የት ነህ ምናምን ብሎ ይለዋል። እና ታች ላይ እንትን አለ ስቴዲዮም አለና ሰውየው ወክ ያደርጋል ከጓደኞቹ ጋር። ታች ስቴዲዮም ላይ ሲለው ኧረ ልጅቷ ደውላ እንደዚህ ትለኛለች፣ እኔ እየተመለስኩ ነው፣ መንገዱ ዝግ ነው ልደርስ አልቻልኩና እባክህ ቤት ሂድና ያለውን ነገር እይልኝ ይለዋል። እኔ ሰውዬ ደነግጥና አብሮት ያሉትን ጓደኞቹን ይዝና እቤት ይመጣል። ሲመጣ የሴትዮዋ መኪና ፓርክ እንደተደረገ ነው። ከዛም በኢንተርፎን ቢደውል የሚያነሳለት አንዴ የጣኑ ሳይጠፋ መመረቅ አለብኝ ከይቅርታ ጋር። እሺ ኧረ የዚህ ቤትን መብራት መላበለው በአንድ ቀርቶ የውጨለማ አጥቁሮኛል እባክህን። ሲመጣ ፓርክ ተደርጓል። እቤት ከታች ሆኖ በኢንተርፎን ቢደውል የሚመልስለት የለም። ከዛም ከፍቶ ገብቶ ቤታቸው ሄዶም በመጥሪያ ቢጠራ ማንም አይመልስለትም። ከዛ ለሰውየው ደውሎለት እባክህ ቶሎ ብለህና እና የው በከታችም ከቤትም ሄጄ እንትን ብል ማንም ሰው የሚመልስ የለም አለው። እሻልና ሰውየው ልጅቷንም ትምህርት ቤት አላስገባም፣ ቀጥታ ትንሿንም ይዞ መጣ። ከዛ ቤት ደረሰ። ሰዎቹ አብረውት ሄዱ። ከዛን ቤት ሲከፍት ልጅቷ ጃኬቷን ለብሳ ብርድ ነበር፣ ፀጉሯን አስተካክላ እጇን ተጣጥባ ምናምን ቆማ አገኛት። ከዛን የታለች ሚስቴ ብሎ እንዲዞር ሲል የኔም ሰውዬ ሲናገር ማለት ነው እንዲህ ስናያለ ኮሪደሩ ላይ ደሙ መሬት የለም እንዳለ መሬት ነው፣ እሷ ወድቃለች አሉ። ከዛ እኛ እንዳንነካ ፈራን። እሱ ሲናካት ሴትዮዋ በቃ ምንም ትኑር አትኑር አናውቅም አለ። ከዛ ልጅቷን እንዴት ታደርጊያለሽ ብሎ እሷን ሊይዛት ሲል ተውረፍ ገና ይሄን ሳናነሳ እንዴት ብለው ልጅቷን የሆነ አንዱ ሰው ይይዝና ለቀይ መስቀልም ለፖሊስም ተደወለ። ቀይ መስቀል ቀድሞ ደረሰና ሲያያ ሴትዮዋ ኦልሬዲ ሞታለች፣ ይሄኛን አይመለከትም ፖሊስ እንደሚመለከተው ብለው ቀይ መስቀሎች እንደመጡ ሄዱ። ፖሊስ መጣ። ከዛ ልጅቷን የሚያዙ ከዛ ምንድነው ሲባል በቃ ምንም አልሸሸች ምናለች፣ እዛው ነው የተያዘችው። ከዛን እሷን ያዙ ሄዱና ወዲያው ጋዜጠኛ ምናምን መጣ፣ ከንትኑ ተከበበ በፖሊስ። ከዛ ልጅቷን ይዘው ሄዱ። ሴትዮዋን እዛ በቃ ፕሮሰሳቸውን ጨርተው እስከ ማታ ድረስ ቆይተው ነው አስከሬኑ ራሱ ቶሎ አልተነሳም። ይዘዋት ሄዱና ሲገቡ ትልቋ ልጅ ቤት ነበረች እና ስትፈለግ የለችም።
ከዛ ልጅቷ ሽንት ቤት ሲታይ ተቆልፎባታል። ከዛ ልጅቷን እንደውም እኔ ጋር ይዘዋት የመጡት ማለት ነው። እና ልጅቷ ቢጃማን እንደለበሰች የልጅቷ ልብስ ራሱ ብታይ ደም ብቻ ነበረ። እኔ በቃ ፊቷ ይመስለኛል የገደለቻት ማለት ነው። ከዛን አመጡ። ሴትዮዋ እንትን ታባለች እና ሁሉም ሰው እኛ ቤት ነው ተሰብስቦ የመጣው። ፖሊስ ሁሉ ነገር ጨርሶ ይዞ ከሄደ በኋላ እና ሰውየውን እንደቆይ ልጅቷ 5 ዓመት እንደቆየች እኔም ሰዎች ያውቃሉ። እኔ ራሱ ልጅቷን አውቃታለሁ ፊሊፒኗን። ከዛ ምንድነው ግን አንተ ስትወጣ ጸብ ነበረ ወይ ስንለው እኔ ምንም የማውቀው ጸብ የለም፣ ግን ባለፈው የሆነ ጥፋት አጥፍታ ለአንድ ወር ስልኳን ቀጣት፣ ስልኳን ይዛባት ነበረ እና በሱ ሲነጋገሩ ነበር። እኔ ይሄ ስራ ሄድኩኝ እና ደውላልኝ እንዲህ አለችኝ ነው እንጂ የማውቀው ምንም ነገር ጸብ አላውቅም ማለት አዲስ ህይወት ምህረት በጣም እየጨቀጨቁኝ 96 ሰው ምህረት ብሎ ጽፏል። እና በጣም የእውነት ችግር ላይ ገባቸውማ። አንቺ ውረጂና ስልኳን ይዘው አንቺ ውረጂና ለስከብ ሌሎቹ አስገባቸውማ። እሺ እናቴ ምህረትን ኢንቫይት አድርጊያት። እንዴ 6 ይችላል ለካ 6 ሰው አይደለም። እኔ ሙሉ መስከምታው ቆይ ማሪ መቆይ አውሩኝ። እሺ ወዴ ደህና ነኝ። የገንዘብ ጉዳይ የገንዘብ እርዳታ ነው? ኖ አይ አይደለም፣ የገንዘብ አይደለም። አንድ እህታችን ታማለኝ ማለት ነው። ከሰራተኛ ተጣልታለች። ሰውየው ሐኪም ቤት ደብድባት ነው። ሰውየው ሐኪም ቤት ውሰድ ቢባል እምቢ አለ። ቢሮ መለሰ። ቢሮዎቹም አንቀበልም አሉ። እህቱ ቤት ነው ያስቀመጣት። ግን ልጅቷ እየታመመች ነው፣ ሕክምናም እያገኘች አይደለም። ምን ማድረግ አለብን? የት ሀገር ነው? እዚህ ዱባይ። ኦኬ፣ ለፖሊስ ለምን አትደውሉም? እንደዛ ይሻል። እኔ ሩቅ ነኝ ያለሁት፣ እኔ ዱባይ አቡዳቢ ነኝ ያለሁት። እሷ ደግሞ አጅማን ያለችው እኮ። ለፖሊስ ነው መደወል ያለባት ልጅቷ። ለፖሊስ ትደውላለች፣ ፖሊስ መጥቶ ይወስዳታል። ሕክምና ማለት ነው። እንደዛ ማድረግ ይሻል። ሰውየውም ቢያለ ቢሮዎች አንቀበላሉ። ግን ልጅቷ እየታመመች ነው። የደበደበቻት ሰራተኛ ናት፣ አብራት የምትሰራው ማለት ነው እኮ። ማሪ መሆን ያለበት 999 ፖሊስ ጋር ትደውልና ልጅቷ ታምሜ ሕክምና እየወሰዱኝ አይደለም ትላለች። ፖሊስ ያለችበት ድረስ ይመጣላታል ሎኬሽን ልካ። ከዛ ፖሊስ ሄዶ ይወስዳታል። ከሰውየው ቤት ማንም ሊያወጣት አይችልም ከፖሊስ ውጪ። ኦኬ፣ ሰውየውማ ከቤቱ እኮ አስወጥቶ እህቱ ቤት አስቀምጧታል። ከእህቱ ቤት ማንም ሊያወጣት አይችልም ከፖሊስ ውጪ። ከሰው ቤት ሰውን ለማውጣት ከዜጋ ቤት ከአረብ ቤት ከፖሊስ ውጪ ማንም ማውጣት አይችልም። ኦኬ፣ በቃ 999 ትደውል። 999 አዎ ትደውላለች። ራሷ ናት መደወል ያለባት። ኦኬ፣ እነግራታለሁ። እሺ አዎ ታች መምጣት የምትችል ከሆነ ቲክቶክ ካላት ትምጣ፣ አስረዳታለሁ ለራሷ። ቲክቶክ የላትም። በቃ አንቺ አስረጃት። ስልኳን ብሰጥሽ ማውራት ትችያለሽ፣ ትደውያለሽ ለሷ እንድታስረጃት። እኔ ላንቺ ማስረዳሽን ሄደሽ አስረጃት። በደንብ አዳምጪኝና 999 ትደውልና ሲያረጋት አይ ኒድ ሄልፕ አረብኛ ከሆነ የምትችለው አቢ ሙሳዓዳ አና ታዕባና አቢ ያሩህ المستشفى وكفيلي ما يوديني انا تعبانه جدا ትላለች በአረብኛ። ግን አረብኛ አትችልም አዲስ ናት ካልሽ በእንግሊዝኛ አይ ኒድ ሄልፕ አይ አም ሲክ አይ ዋንት ቱ ጎ ቱ ሆስፒታል ትበል። ከዛ ሲመጡ ፖሊሶቹ ሁኔታዋን አይተው ያረጋግጣሉ። ኦኬ እሺ በቃ እነግራታለሁ። የደበደበቻት እንትን ምንድናት? ሰራተኛዋ ምንድነው ዜግነቷ? ኢትዮጵያ ናት። ኢትዮጵያ ናት። አፈር ያስበላቸው። ኢትዮጵያዊ ለኢትዮጵያዊ ሁለት መደባደብ ምናምን አሳፋሪ። እንደ አገር እየተሰደብን እኮ ነው ያለነው። ኢትዮጵያኖች ሆነው መስማማት አቅቷቸው ይደባደባሉ፣ ለድብድብ ድረስ ይደርሳሉ። ይሄ የከር ጉዳይ ይሆናል ያባላቸው፣ ያሰደቡናል። አሁን በአረቦች ሙድ መያዣ ሆነናል። ኢትዮጵያኖች እርስ በርሳቸው እንኳን አይስማሙም። እንዴት አረብ ቤት ኢትዮጵያዊ ለኢትዮጵያዊ ሰራተኛ ይደባደባል? በጣም ማፈሪያ እኮ ነው ይሄ። እኔ ራሱ ግራ ነው የገባኝ። ልጅቷ መጀመሪያ ታማ ነበር ለ15 ቀን ምናምን ኖርማል እንደዚሁ። ከዛ አዲስ ነው ያመጡት ሰራተኛ ማለት ነው። ልጅቷ እቺ የተደበደበችው አመት ሰርታለች እነሱ ቤት። በፊት የነበረች ሰራተኛ መጡ። በተጣሉበት ምክንያት አላውቅም ቆሻሻ ውስጥ ወረወረችኝ ነው የምትለው። አሁን አንገቴንና እግሬን እያመመኝ ነው የምትለው። ከዛ ሰውየው ቢሮ ይመልሳታል። ቢሮዎቹ ደግሞ ልጅቷ ተጎታለች፣ ካላሳከምክ መቀበል አንችልም ነው ያሉት። ሰውየው ደግሞ እሺ ያለ መለሰ ወደ እህቱ ቤት። ሕክምና አልወሰዳትም ማለት ነው እኮ። ፖሊስ ብቻ ነው ማሪ ይኸውልሽ፣ ሰዎቹን ማስገደድ የሚችለው ሕክምና እንዲወስዱ ፖሊስ ብቻ ነው። ለፖሊስ ትደውል እሺ፣ 999 ፖሊስ ጋር ትደውልና የፖሊስ እርዳታ ጠይቅ። ፖሊስ መጥቶ ሆስፒታል ይወስዳታል። ከአረብ ቤት ማንም ሰው በር ከፍቶ አንኳኩቶ ማውጣት አይችልም፣ ወንጀል ነው።
ኦኬ ቢሮዎቹ ምንም ማድረግ ሰፖርት ማድረግ አይችሉም ማለት ነው። አይመልሱም። እኔ ባላቸው አልቀበልም አሉ እኮ ትክክል ናቸው። ሙሉ አካል ያላት ጤነኛ ልጅ ነው የሰጠንክ ጤነኛ አድርጋ አሳክማ አምጣልን አሉ። ቢሮ እኮ ትክክል ነው ያደረጉት። ሌላ ቢሮ ቢሆን እኮ እንደዚህም ሆነ ይቀበላል ወስዶ ያስዘፈዝፋት ነበር ቢሮ ሳያሳክም። እነሱ ግን ጎበዝ ናቸው። ይሄ ቢሮ ጤነኛ ሰውን የሰጠንክ አሳክመ ጤነኛ አድርጋ አምጣ አንቀበልም ማለታቸው ጎበዝ ናቸው። አዎ እንደዛ ነው ያሉት እነሱ ጎበዝ ናቸው። ስለዚህ አሁን እቺ ልጅ ማድረግ ያለባት ፖሊስ መደወል ነው ያለባት። እሺ በቃ አመሰግናለሁ። እንደዛ እላታለሁኝ። አሁን ቶሎ ወርደሽ ንገሪያት። እሺ ኢትዮጵያኖች በቃ እርስ በርስ መባላት ይሄኔ በብሔር ወይ በሃይማኖት እንዲህ ቲክቶክ ላይ በሚያዩት ወይ በብሔር ወይ በሃይማኖት እነሱ መዳም ቤቶን ይደባደባሉ። ይኸው ለዚህ ችግር ይጋለጣሉ። አረቦች እኛ ላይ ኢትዮጵያዊ መቅጠር አይፈልጉም። ለምን? ኢትዮጵያዊ ስራው ጥሩ ነው፣ ጽዳት ጎበዝ ነው፣ ምግብ ጎበዝ ነው፣ ሁሉ ነገር ጥሩ ሆኖ ጸባይ የለውም ይባላል። እርስ በርስ ነው የሚሉት አረቦች ራሱ እርስ በርስ። አሁን አረቦች ብሔራችንን እስከሚያውቁ ድረስ እንትነሽ ማለት ጀመሩ። ብሔራችንን መጠየቅ በብሔር ይባላሉ፣ በሃይማኖት ይባላሉ። ሀቡዬ አይ ቲንክ ዱዱ መግባት ትፈልጋለች። ሳቢያት ማለት ክብሪትዬ ዱዱን ሳቢያት እየያዘች ነው። ኮፒ ሊንክ አድርጉልኝ እየያዘች ነው እያሉኝ ነው። ገስት ስለበዛ ይሆናል። ቀንሳለሁ። ሩሃማና የአምላክ ስራ የልጅቷ መልስ እየጠበቅን ነው። እስኪ ዋትሳፕ ያልመለሰችም ካልመለሰች በመለሰች ሰዓት እጠራችኋለሁኝ። ዋትሳፕ ላይ የአምላክ ስራ ቁጥርሽን ከመስዬ ወስድና ልካልኛለች። መስዬ አክቹዋሊ ዋትሳፕ ላይ ልጅቷ በመለሰች ሰዓት እጠራሻለሁ። እሺ ሳባ ነው አይደል ስሟ? ቁጥሯን ሴቭ ላድርገው። ሴቭ ያላረኩትን ስለማልመልስ እንድመልስላት። ሳባ የአምላክ ስራ ምድር አቡዬ እንዴት ነሽ? አለሁልሽ ዱዱዬ። ልጅ ቆይ እንዴት አልኩት። በቃ ይኸው ሳባ ሴቭ አድርጊያታለሁኝ። ቮይሱን ሰምታ ስትመልስ ምን ተደረገ? ሰውየው የትም ሀገር እንዳይሄድ ታግዶ እና ልጆቹን እንዲያሳድግ ተደረገ እና ሰውየው ከልጆቹ ጋር እንዲሆን ተባለ። ልጅቷ ተፈርዶባት እስካሁን ድረስ እስር ቤት ናት እና ሰውየው አሁን ልጆቹን እያሳደገ ነው። ያ ሰው ያወራው አገባሻለሁ ያለውም ነገር የለም። ሰውየው ግን በአሁኑ ሰዓት ሚስት አግብቶ ልጆቹን እያሳደገ ነው እልሻለሁ። እና ያቺ ልጅ እስካሁን ድረስ እስር ቤት ናት ያለችው። ወደ 8 ዓመት ምናምን ይሆነዋል ማለት ነው። 7 ዓመት 8 ዓመት እና እሱ ግን ግዳይ ብላት ምናምን ሲባል አላልኩም። እና በዛን ሰዓት እንትን የገረመኝ ልክ ልጅቷ ገላ ፖሊስ መጥቶ በሰበር ዜና በቴሌቪዥን ሁሉ ሲተላለፍ የፊሊፒን ሰራተኞች እንዳለ የኤምባሲ ሰራተኞች መተውላታል። የሚገርምሽ ነገር ወዲያው ማለት ነው ሬሳው ሳይነሳ እነሱ ደርሰዋል። እና ጉዳዩን ሁሉ ያለውን እውነት ተናገሪ ቢያንስ እስርሽን ያቀልልሻል ምናምን ብለው እነሱ ጠበቃ አቁመው ምናምን ራሱ ሲከራከሩላት ነበረ። እና ልጅቷ እስካሁን ድረስ እስር ቤት ናት እልሻለሁ። ግን የተወራው ነገር ትክክል ነበረ። እና አንዳንዶቻችን እንደዚህ የምንታለላለንና ይኸው ምንም ጥቅም ሳታገኝ 5 ዓመት ሰርታ እስር ቤት ናት እልሻለሁ። ሰምተናል ይህን ታሪክ የሚል ሰው ኮመንት ላይ አየው። ሜቢ ቢሮ የምትኖር ትሆናለች። ግን ያሳዝናል። ሟችም ማሳዘነችኝ፣ ሰራተኛዋን ማሳዘነችኝ። ይችላል እዛው እኔ ያለው አግብቶ ህይወት ሰፈር ነው። በደንብ ልታስብ ምን አልሽኝ? ቤሩት ያሉት በደንብ ይሰማሉ እንዴ? በቴሌቪዥን ሁሉ ተላልፈዋል። እኔ ትንሽ እዛ ላይ ስለነበርኩኝ ይሄንን ሚስጥር ካላወቀው ነው እንጂማ በትክክል ይሰማሉ። እና አሁን እኔ ከዛ መጥቼ የሰውየው እህት ቤት ነው የምሰራው እና ባለፈው እነሱ ቤት ሄጄ ስጠይቃቸው አገባኩ ሰውየው ምናምን ብለው አሉኝ። እና ልጆቹ ስላቸው ልጆቹም እዚሁ ናቸው፣ እሱም አገባ። ልጅቷ ስላቸው ልጅቷም በዛው እስር ቤት ናት እስካሁን ድረስ ብለው አሉኝ። እና ይሄንን እንደዛ ሲንከባከቡት የነበሩ እሷ ስሯን ጨርሳ ስትጨርስ 25 ዓመት የሚፈረድባት 20 ዓመት
ብስብስ ብላ አርጅታ ወደ ሀገሯ ትሸኛለች። ይብላኝ ይብላኝ ለሷ ላይፍ ይጣጫል። አሁን ቅርብ ጊዜ ነው ስጠይቃቸው ገና 2 ወር ምናምን ነው ካገ እስካሁን ግን አላገባም ነበር። እሱ አገባ። እውነትም እንደዛ አድርጓት ብሏት ከሆነ እሷ ተጎዳች ይልሽ አምናው ያንን ብታደርግ እሱ ሌላ አግብቷል። አሁን እኔ ምልሽ ግን እሱ ጌዳ ይጠይቃት ነበር ስራ እኔ እንጃ አልሰማሁኝም። እኔ እንደዛ አልጠየኳቸው። እንዴት ምን ብሎ ሄዶ ይጠይቃታል? አያስወጣት ቪዚት ሁለት የሚወዳት ቢሆን ኖሮ ሄዶ ይጠይቃት ነበር። እንደገና ግዳይ ብሏታል የሚለውን ነገር እሱ ማስረጃ ስለሌለ ማመን አንችልም። ለዛም ነው እንጂ ይፈረድበት ነበር። ግዳይ ብሎ ትእዛዝ ሰጥቶ ቢሆን ኖሮ ምንም አይነት ግን ፖሊሶቹ የተባለው እሱ ራሱ እንደ ወንጀለኛ ሊታሰር ነበረ። ግን አሁን ከሀገር መውጣት አይችልም። የተተወው ምስር የሚያታስረው ለማገጠ ይኸውልሽ እሱ ሊጠየቅ የሚችለው ሚስቱ ላይ በመማገጡ እንጂ ሚስቱ የለችም በህይወት ብትኖር እሷ ቤት ማገጠብኝ ትዳሬ ላይ ብላ ትከሰው ነበር። እሱ እንዴት ነው ተከሳሽ የሚሆነው? ሚስቱ ላይ ማገጠ እንጂ ሰራተኛዋን ሚስቴን ግዳያት ሲል ትእዛዝ ሲሰጥ እስካልተገኘበት ድረስ ማስረጃ በምን ሂሳብ ነው? ማስረጃው ፎቶ ከእሷ ጋር የተነሳው ፎቶ ነው ማስረጃ። ስለመማገጥ ነው የሚያስረዳው እንጂ ስለመግደል አይደለም። ፎቶ ስለመማገጥ ትዳሩ ላይ የማገጠ ወንድ የምትከሰው ማናት? ሚስት ናት እኮ የምትከሰው። ሚስት ነበረች። ሜቢ አቃቤ ህግ ይከሰዋል። አይ ዶንት ኖ አቃቤ ህግ የሚከሰው ከሆነ በሌለችው እኔ ሳይፈረ እንደዚህ አይነት ሳይፈረ ነው። እኔ ሰዎች እዚህ የሴትዮ ወንድም ስለሆነ በፊት የምሰራበት እነሱ ነው። አሁን ባለፈው ጊዜ ራሱ ሄጄ ስጠይቃቸው አገባ እኮ ብለዋሉኝ ማለት ነው። እና አሁን ቅርብ ጊዜ ነው ግን ጥሩ ልጅ አግብቷል። ልጅቷ ስላቸው እሷ እስር ቤት ቀረች። ግን ታሪኩ ከሰራተኛ ጋር እንደማገጠ ሚስቱን በሰራተኛ እንዳስገደለ ሰምታ አንዲት ሴት የምታገባው የእሱን ታሪክ ሰምታ እሱን አግብታ ሳትፈራው አብራው አቅፋው የምታድር ሴት ምን አይነት ሴት ናት? እኔ እንጃ። እኔንም ያስገድለኛል ነገ በሰራተኛ ብዬ አብሬው አልተኛም። እፈራለሁ በተኛውበት በጣም ከባድ ሰዎች ሴትዮ ብታይ ስታየው ከተሰማ በኋላ እንዲህ ሴትዮ እንዴት እንደምትነጥርበት አልኩሽ። ለብዙ ጊዜ አኩርፈውት ነበረ ከሰሙ በኋላ ግን በኋላ ላይ መልሰው ሰላም ማለት ጀመሩ እንጂ ፎቁ እንዳለ አግሎት ነበር። የሚገርምሽ ነገር የተሰማ ጊዜ ማለት ነው። እንደዛ ሲንከባከቡት የነበሩ ልጆቹ የምትኖርበት አፓርትመንት ላይ ነው ሁሉም ሰው ያገለለው። አዎ እኔ የምኖርበት ሁሉም በቃ አንድ ሰው የሚያናግረው ሰው የለም። ማንም ሰው እኔ ሴትዮን አይቻት ራሱ እንዴት እንደደነገጥኩ። እንደዛ ሰላም የሚባባሉት ለዛም አንድ መስሪያ ቤት ነበር የሚሰሩት። በቃ ስታየው እንዴት እንደምት ሁሉም ሰውዬ ሳይቀር ማለት ነው። እግዚአብሔር ሁሉም አግለውት እስከ መጨረሻ ላይ በኋላ ላይ በቃ የእግዚአብሔር ሰላምታ ላይ ሀይ ብቻ ማለት ጀመሩ በኋላ ላይ እንጂ መጀመሪያ ላይ በስመ አብ ሰው ሁሉ ነበር ያዘነበት። ይብላኝ ለሄደች እሷ ሞታ ቀረች። ምስኪን ልጆቿ በልጅነታቸው እናት አባት ነበረ። እናት አባቷ 2 ልጆች ናቸው ያሏት፣ 2 ሴት ብቻ። አንዷ ውጭ ነበረች፣ አንዷ እሷ ነበረች። ስታሳዝን። እኔ ግን በአንድ ልጅ በተለይ ትልቋ በጣም ተጎድታ ነበረ። ፊት ለፊቷን የገደለቻት እኮ እናቷ ፊት 5 ዓመት ልጅ ነበረች። 5 ዓመት ወይኔ አይምሯ ላይ ተቀርጾ ይቀራል። 5 ዓመት አሁን 8 ዓመት አሁን የ13 ዓመት ልጅ ሆናለች ማለት ነው። ትልቅ ጠይቂያቸው ትልቅ ሆናለች። እንደ ድሮ በሰርቪስ አትሄድም። እምቢ ብላው አባቷን በእግሯ ነው። ትምህርት ቤቷ አጠገባችን ነው። ያኔ በሰርቪስ ነበር የምትሄደው። በእግሯ ነው አሁን ትልቁኝ ያለው ብለው በሰርቪስ ነው የምትሄደው። እሱ ጋር ናቸው አሉ። ትልቋም ያቺ 7 ዓመት ሆኗታል። ወይኔ ምስኪን በጣም ታሳዝናል። ስለዚህ 7 ዓመት ማለት ይቺ 12 ዓመት ሆኗታል። 7 ዓመቷ ከሆነ ህፃኗ ገና መወለዷ ነበር እናቷ ስትገደልባት። ለምን 7 ዓመት 10 ዓመት ነች። 2 ዓመቷ ነበረ ትልቋ 5 ዓመት ትንሿ 2 ዓመት ነበር። ስለዚህ ትልቋ 5 ዓመት ትንሿ 2 ዓመት ከነበሩ ትልቋ 13 ዓመት ሆኗታል። አሁን ትንሿ 10 ዓመት 10 ዓመት አልከነሽ። አሁን እነዚህ ልጆች አድገውም ነገ አግብተውም ሰው ሲተዋወቁ አድገውም ፍቅረኛ ሲይዙ ሲተዋወቁ ታሪካቸው ሁሌ ይሄ የማይጠፋ ቁስል ነው። ሁሌ እናትሽ እንዴት ነው ይባል ሁሌ የሚነሳ ነገር ነው፣ አይረሳም። እናትሽ እንዴት ነው የሞተችው? ሰራተኛችን ነው የገደለቻት። ለምን ይነሳል? ገና አባትዬ ሁሉም ሰው
ገና ይጠይቁታል ነው የሚሉት። ራሱ ልጆቹ ራሱ አይለቁትም ነው የሚሉት። አሁን ይደጉ እንጂ እናታችን በዚህን የሞተችው ብለው ካሉ ከእንግዲህ አባት የማይሆናቸው ቢደጉ እንጂ ምናምን ነው የሚሉት። ብታይ ቤት ራሱ ሲናገሩ ገና አሟሟታን ሲሰሙና ሲያውቁ አባታቸውን ራሱ ይጣሉታል ብለው ነው የሚያስቡት ሁሉም ማለት ነው። ግን አሁን ገና ስለሆኑ እስካሁን እሱ ጋር ነው ያሉት። በጣም ያቺ ሴትዮን ስጠይቃል ሚስትየዋ ስላት ኧረ ጥሩ ሰው ናት እስካሁን ድረስ እና ጥሩ ሴት አግኝቷል አገባ እኮ ያቺ እንደዛ ቀረች እንጂ ትላለች። ታሪኩን ሳትሰማ ነው ያገባችሁ እንዳይባል አካባቢውን ስላልቀየረ እዛው ቦታ ስለሚኖር ከጎረቤትም ከማንም ወረኛ ነው። ቤቱንም አልቀየረም። አረብና አበሻ እኮ እንደ ወረኛ። ስለዚህ ጎረቤት ነይ ቡና ጠጪ ብለው ይጠሩ። አረቦችን ቡና እንደሚጠራሩ ታውቂያለሽ? አዎ እኛ ፎቅ ላይ ግን ለበዓል ብቻ ነው የሚጠራሩት። ቡና አይጠራሩም። ለበዓል ለፋሲካ ለገና እኔ አይቻለሁኝ የአረቦች ፊልም ላይ ታሊ ንሽረብ አህዋ ይሉና በረንዳ ላይ ይቀመጡና ሁለቱም እንትን ይሄ ጥቁሩ ቡና የቱርኮች ቡና አለ አይደል? እሱን ያፈሉና የልብናን ሱሪያ ሙሰልሰል ላይ ነበር የረመዳን ላይ ነይ በረንዳ ላይ አዲስ ጎረቤት እንደውም አዲስ ተከራይ ሲመጣ ጭራሽ በአይናቸው ነው ጥቶ ሄዶ አንኳክቶ ነው ታሊን ታረፍ አለ ባድ ታሊን ንሽረብ አህዋ ይሉና ጠርታ በረንዳ ላይ ቁጭ አድርጋ ባለች ስራው ምንድነው ምናምን ወሬ ከዛ ስለ ባሎቻቸው ያማሉ፣ ስለ ባሎቻቸው ያወራሉ። ከዛ በቃ ይቀጥላሉ። በዛው ተነግራታለች። ያውን ያገባሽው ባል እኮ ከድሮ ሚስቱ ሰራተኛ ጋር ግንኙነት ነበረው ብላ ተነግራታለች። ትሰማለች። ትሰማለች፣ በትክክል ትሰማለች። እንዴ ስለ ሰራተኛ ያማሉ፣ ስለ ባሎቻቸው ያማሉ፣ ስለ ሌሎች ጎረቤቶች ያማሉ።